ሰላም ሰላም፣ እንዴት ናችሁ? እኔ ያለሁ ኢክራም እባላለሁኝ። ያው ዩቲዩብ ላይ ፖስት አላቅም፣ የመጀመሪያ ቪዲዮ ነው። በዚሁ አጋጣሚ ሰብስክራይብ አድርጉልኝ። ቴምር ሪል ስቴት ላይ ሴልስ ኮንሰልታንት ሆኜ ነው እየሰራሁ የሚገኘው። አሁን ላይ የተለያዩ አዳዲስ ፕሮጀክቶች አሉ። በተለይ ለኢንቨስተሮች የሚሆኑ ፕራይም ሎኬሽን የሚባሉ ሎኬሽኖች ላይ አዳዲስ ፕሮጀክቶችን ይዘን መጥተናል። ከዛ ውስጥ ለዛሬ አንዱን ላውራችሁን ነው። ሌላ ቀን ደግሞ ሌላ ቪዲዮ እንሰራለን። አሁን ላይ ለማውራት ያሰብኩት የሳር ቤቱን ሳይታችንን ነው። ሳር ቤት ኤግዛክት ሎኬሽኑ ከአደባባዩ ፊት ለፊት ፑሽኪን አደባባይ ፊት ለፊት ወይም ደግሞ ከአዳምስ ፓቪሊዮን አጠገብ ነው የሚገኘው ሳይቱ። እዛ ላይ እንግዲህ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ነው ይዘን የቀረብ ነው። ባለ 1 እና ባለ 2 መኝታ መኖሩ ለኢንቨስተሮች እጅግ ጥቅም ያለው ነገር ነው። ምክንያቱም ለማከራየት እና መልሰው ለመሸጥ ባለ 1 እና ባለ 2 መኝታ እጅግ ጠቀሜታ ስላለው ማለት ነው። ወደ ካሬ አማራጫችን ስንመጣ ደግሞ ባለ 1 መኝታ 73 ካሬ አለን። ከዛ ደግሞ 93 ካሬ ሰፋ ያለ ባለ 1 መኝታ የሚፈልግ 93 ካሬውን ማድረግ ይችላል ማለት ነው። ባለ 2 መኝታ አማራጮች ላይ ስንመጣ ደግሞ 102 ካሬ እና 112 ካሬዎች አሉን። ባለ 3 መኝታም እንደዛው ከ136 ካሬ ጀምሯለን ማለት ነው። እዚህኛው ሳይት ላይ እንግዲህ የቴምርን አሰራር የምታውቁ ከነበረ ፕሮጀክቶቻችን ብዙ ጊዜ መሬት ላይ ያሉ ነው ተሽጠው የሚያልቁት። ቁፋሮ ሳንጀምር አብዛኛው እንደዚህ መሀል ከተማ ላይ ያሉ ሳይቶቻችን የሚያልቁት ቁፋሮ ላይ ያሉ ነው። ቁፋሮ ኢቭን ሳይጀምር ሽያጭ ያልቃል። አሁን የምላችሁ ቦታ ላይ ወደ 2 ብሎኮች ናቸው ያሉት። አንደኛውን ብሎክ ኦሬዲ ሽጠን ጨርሰናል። አሁን የማወራችሁ አዲስ ያወጣነው ብሎክ ላይ ነው ማለት ነው። ስለዚህ እንዴት ነው ውሎቻችን? አብዛኛው ፕሮጀክት እንደዚህ መሬት ላይ ያለ ስለሚያልቅ ሰው ተመችቶት የሚገዛበትን ሁለት ምክንያቶች ልንገራችሁ። አንደኛው ምንድነው? ምንም አይነት ወለድ አንጠቀምም፣ ኦር ደግሞ ኢንተረስት ሬት የለንም። ያ ማለት እስከ 3 ዓመት ድረስ ስንቆይ ምንም አይነት የዋጋ ጭማሪ ቢኖር፣ ያ ማለት ያው ኢንፍሌሽን ሬትን ታውቁታላችሁ ብዬ አስባለሁ። ኢንፍሌሽን ሬት ቢኖርም ብረት ላይ፣ የሰው ኃይል ላይ፣ የተለያዩ ሲሚንቶ፣ ጥሬ ዕቃ የተባለ ላይ ጭማሪ ሊኖር ይችላል። ያ ጭማሪ ግን እናንተን የሚነካችሁ አይሆንም ማለት ነው። ውላችን የሚሆነው ፊክስድ በሆነ የኢትዮጵያ ብር መሆኑ ሰው መሬት ላይ ያለ ራሱ አምኖ እንዲገዛና ምንም አይነት የስጋት ቀጠና ውስጥ እንደማይገባ ተማምኖ ይገዛል ማለት ነው። አንደኛው ሰው ወዶ የሚገዛበት ምክንያት እንግዲህ ይሄ ነው። እንግዲህ ያለምንም ኢንተረስት ሬት ያለምንም የዋጋ ጭማሪ የተረጋጋ የሆነ በተለያየ ዙር እንድትከፍሉ ተደርጎ የሚሰራበት ኦፕሽን ስላለ ብዙ ጊዜ ደንበኞች ዲስአፖይንት ሆነውብን አያውቁም። ሁለተኛው ሪዝን ደግሞ ይሄ ፊክስድ ፕራይስ ከመሆኑም በዘለለ ሁለተኛው ሪዝናችን ምንድን ነው? የአከፋፈል ሂደት ነው። ያ ማለት እንግዲህ እኛ ብር የምንጠይቀው ወይም ደግሞ የክፍያ ዙሮቻችን ቤዝድ ያደረጉት በፕሮግረስ ቤዝድ ነው። ታይም ቤዝድ አከፋፈል ሳይሆን ያለው ፕሮግረስ ቤዝድ አከፋፈል ነው ያለው። ያ ማለት እንግዲህ ታይም ቤዝድ ሲሆን ታውቁታላችሁ ብዬ አስባለሁኝ። በየ3 ወሩ በየ4 ወሩ ፊክስድ የሆነ ታይም ሬንጅ ነው የሚሰጣችሁ ክፍያ ለመክፈል ማለት ነው። እኛ ጋር ግን ስንመጣ ውላችን የሚሆነው ለምሳሌ ያክል አሁን ላይ 20% ከፍላችሁ ባለ 2 መኝታ ብትገዙ ቀጣይ ዙር ክፍያ የሚሆነው ቁፋሮ ሲያልቅ ሊሆን ይችላል። ውላችን ላይ የተጻፈው ማለት ነው። እንደየሳይቱ ይለያያል። ቁፋሮ ሲያልቅ፣ ቤዝመንት ሲያልቅ፣ 1ኛ ፍሎር ሲደርስ፣ 2ኛ ፍሎር ሲደርስ እያለ አከፋፈላችን የሚሆነው በሰራንበት ፕሮግረሳችን መሰረት አድርጎ ነው ማለት ነው። ስለዚህ ያ መሆኑ ጥቅሙ ምንድን ነው ካልን ደንበኛን ከኪሳራና ሳይሰራ ከመክፈል ያድናል ማለት ነው። ብዙ ጊዜ ቴምርን መርጠው አምነውበት የሚገዙት በእነዚህ 2 ቤዚክ የሆኑ ምክንያቶች ነው ማለት ነው። ከዛ በተጨማሪ እንግዲህ ያው ሎኬሽኖቻችንን ታውቋቸዋላችሁ። አሁንም የነገርኳችሁ ሎኬሽን
ሳር ቤት አደባባይ ፊት ለፊት እንደመሆኑ አጠገቡ ያለውን አፓርትመንት ማየት እንችላለን። ኪራይ ስንት እንደሆነ በኢትዮጵያ ብር ነው ወይስ በዶላር ነው የሚከራዩ የሚለውን ሄዳችሁ ቼክ ለማድረግ ብትሞክሩ ፋይንድ አውት የምታደርጉት አብዛኛው በዶላር የሚከራይ ነው። እዛ አካባቢ ያለው አፓርትመንት በዶላር ነው የሚከራየው። አብዛኛው የውጭ ሰው ሲመጣ የሚያርፍበት ቦታ ነው፣ ደስ ብሎት የሚያርፍበት ቦታ ነው እና ብዙ ጊዜ በዶላር ነው ኪራያቸው። ለማጣራት ሞክሬ ነበረ። ኪራያቸው በጣም ቆንጆ በሚባል ዋጋ ነው አሁን ራሱ እየተከራየ ያለው። እንግዲህ ይሄኛው ሳይት ላይ ይሄንን ካልኳችሁ የሚበቃ ይመስለኛል። ሜቢ የረሳውን ነገር ካለ በሌላ ቪዲዮ መለሳለሁኝ። እንግዲህ ኢንተረስቱ ያላችሁ ሰዎች ደግሞ በ0939019863 ኢክራም ብላችሁ ብትደውሉ ሳይቱንም በደንብ እንጎበኛለን። ስለ ውላችንም ኤቭሪ ያስረከብናቸውንም ሳይቶች ከዚህ በፊት 7 ሳይቶችን አስረክበናል። እነሱን ሳይቶችንም መጎብኘት ከፈለጋችሁ በራችን ክፍት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ቤቴን በድጋሚ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ቀን፣ መልካም ምሽት። ቴንክ ዩ